በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ የሰራዊት ጌታ አምላካችን እግዚአብሔር ሆይ እንደ ኃጢአታችን እንደ በደላችን ሳትመለከት በምሕረትና በቸርነት በመካከላችን ተገኝተ ሁላችንንም እንድታስተምረን እንድትመክረን እንድታጽናናን እንለምንሃለን እንማጸንሃለን። ክቡር አባታችን መልአከ ነዊ መምህር ተቋም የዚህ ታላቅ ቤተ መቅደስ ዋና አስተዳዳሪ እንዲሁም ክቡር መምህራችን መልአከ ሳይል መምህር ሐዋዝ የዚሁ ቤተ መቅደስ መምህረ ወንጌል እንዲሁም ክቡር መምህራችን መምህር ላይከ ወንጌል መምህር ጥላሁን፣ ክቡራን ሊቃውንተ ቤተ ክርስቲያን፣ እግዚአብሔር የሚወዳችሁ እግዚአብሔርን የምትወዱ ውድ እግዚአብሔር ልጆች፣ የእናታችን የእመቤታችን የቅድስት ድንግል ማርያም የአስራት ልጆች እንዲሁም የገናናው የታላቁ መልአክ የቅዱስ ገብርኤል ወዳጆች በኃያሉ በእግዚአብሔር ስም እንደምን ዋላችሁ? እግዚአብሔር ይመስገን። እንደምን ቆያችሁ? እግዚአብሔር ይመስገን። እንደምን ለዚህች ሰዓት ደረሳችሁ? እግዚአብሔር ይመስገን። ለዚህ ዕለትና ለዚህ ሰዓት ያደረሰን አባቶቻችን አምላክ የሰራዊት ጌታ እግዚአብሔር ስለማይነገረው ስጦታው ከምድር እስከ አርያም የተመሰገነ ይሁን። የተወደዳችሁ ውድ እግዚአብሔር ልጆች፣ እንግዲህ አየሩ ያው የዝናብ አየር ነው ያለው። ዝናብ እየዘነበ ብዙዎቻችሁ ዝናብ ላይ ጥላ ይዛችሁ ተቀምጣችኋል። አንዳንዶቻችሁ ያው በተለያዩ እንግዲህ በብርድ በብዙ ነገር ውስጥ ሆናችሁ እግዚአብሔር ያስተምረናል፣ እግዚአብሔር ይመክረናል። ቃሉ መድኃኒት ነው። ቃሉ ሕያው ያደርገናል። ቃሉ ቅዝቃዜውን ወደ ሙቀት ይቀይረዋል ብላችሁ በዚህ ቅዱስ ስፍራ የተገኛችሁ ሁላችሁ እግዚአብሔር አምላክ ይባርካችሁ። እግዚአብሔር ሁላችንንም ያስተምር። እንግዲህ እንደ እግዚአብሔር አምላካችን ፈቃድ የምንቆይበት የትምህርታችን ርዕስ የእግዚአብሔርን ስም የሚጠራ ይድናል። የእግዚአብሔርን ስም የሚጠራ ይድናል። ይህን ቃል በትንቢተ ኢዩኤል ምዕራፍ 2 ቁጥር 32 ላይ ይህ ቃል ተጽፎ እናገኘዋለን። እግዚአብሔር አምላካችን የራቀውን አቅርቦ የረቀቀውን አጉልቶ ክፉን መንፈስ አርቆ ቅዱሱን መንፈስ በሁላችንም ላኑሮ እንዲያስተምረን እንዲመከረን እንዲያጽናናን የእርሱ መልካም ፈቃድ ይሁንልን። ምንድን ያልኳችሁ? የትምህርታችን ርዕስ ምንድን ያልኳችሁ? እግዚአብሔርን ስም የሚጠራ ይድናል። የማንን ስም? የእግዚአብሔርን ስም የሚጠራ ይድናል። ይህን ቃል የተናገረው ከ12ቱ ደቂቀ ነቢያት መካከል አንዱ የሆነው ነቢየ እግዚአብሔር ኢዩኤል የነቢዩ በረከትና ረድኤት በሁላችንም ይደርብ። እግዚአብሔርን ስም የሚጠራ ይድናል። ነቢዩ ይህን ቃል ሲናገር በእግዚአብሔር ቅዱስ መንፈስ እየተመራ እየተቃኘ ነበረ። እንዲሁም ከዚህ ከፍ ብሎ ስናይ እንዲህ ይላል፣ በመጨረሻው ዘመን ይላል ነቢዩ ሲነግረን ገና ቀኑ እግዚአብሔር ቀን ሳይመጣ ፀሐይ ወደ ጨለማ
ጨረቃም ወደ ደም ይለወጣል፣ እንዲህም ይሆናል። ስለ ዓለም መጨረሻ፣ ስለ ዓለም፣ ስለ እግዚአብሔር ወደ ዓለም ለፍርድ መምጣት ነቢዩ አስቀድሞ የሚደረጉ ነገሮችን የሚፈጸሙ ነገሮችን የተናገረው ቃል። ብዙ ነገሮች ይፈጸማሉ። ብዙ መከራዎች በዓለም ይከሰታሉ። ብዙ ሕመሞች፣ በሽታዎች በዓለም ይመጣሉ። ብዙ ፈተናዎች በዓለም ይፈጠራሉ፣ ይከሰታሉ። ነገር ግን እነዚህን ፈተናዎች ማለፍ የሚችል እነዚህን ችግሮች ማለፍ የሚችል የእግዚአብሔርን ስም የሚጠራ ብቻ ነው። የማንን ስም? እግዚአብሔርን ስም። እግዚአብሔር ስሙ ታላቅ ነው። እግዚአብሔር ስሙ ዓለትን ይሰነጣጥቃል። እግዚአብሔር ስሙ ባህርን ይከፍላል። እግዚአብሔር ስሙ ጎድጓዳውን ይሞላል። የእግዚአብሔር ስሙ ሽባውን ይፈታል። የእግዚአብሔር ስሙ ዕውርን ያበራል። ክብርና ምስጋና ለእርሱ ይሁን። ይህን ስም የሚጠሩ ዛሬም ይድናሉ። ትናንትናም ድነዋል። ትናንትና አባቶቻችን በዚህ ስም ታምራት አድርገዋል። ስሙ ነው ይህን ሥራ ሲሠራ የነበረ። የእግዚአብሔር ልጆች ነቢየ እግዚአብሔር ኤልያስ እግዚአብሔርን ስም በመጥራት የእግዚአብሔርን ስም በመጥራት እነ አክዓብን እነ ኤልዛቤልን ድል አድርጓል። የእግዚአብሔር ልጆች እግዚአብሔርን ስም በመጥራት በነ አክዓብ በነ ኤልዛቤል እምነት በሌላቸው ሰዎች እግዚአብሔርን በካዱ ሰዎች ላይ እግዚአብሔርን ስም ጠርቶ ዝናብ ለዘር ጠል ለመከር እንዲከለከል በእግዚአብሔር ስም ሰማይን ለጎመ። የእግዚአብሔር ልጆች ማን ነው ሰማይን የሚዘጋው? የማን ኃይል ነው? የእግዚአብሔር ኃይል። በእግዚአብሔር ስም ዝናቡ እንዲዘንብ ዝናብ እንዲከለከል አድርጓል። የማን ስም ጠርቶ? እግዚአብሔርን ስም ጠርቶ። እግዚአብሔር ስም ታላቅ። ይህን ስም እንድንጠራ ማን ይርዳን? ባካችሁ ይህን ስም እንድንጠራ ማን ይርዳን? እግዚአብሔር። ይህን ስም ይዘን ልንዞር የሚገባ ስም ነው። በመከራ በደስታ ጊዜ ልንጠራው የሚገባ ስም ነው። በደስታ ጊዜ ደስታችንን የበለጠ የሚያሳምርልን ይህ ስም ነው። በችግር በፈተና ጊዜ ከፈተና የሚያወጣን ይህ ስም ነው። ይህ ስም ድልድይ ነው። ይህ ስም የእግዚአብሔር ልጆች ችግራችንን የምናልፈበት ስም ነው። ለዚህ ነው ክብርና ምስጋና ከምድር እስከ አርያም ለእርሱ ይሁንና እግዚአብሔር አብ የባሕሪ ልጅ የድንግል ማርያም የበኩር ልጅ ኢየሱስ ክርስቶስ በአካለ ሥጋ በዚህ ምድር እየተመላለሰ በሚያስተምርበት ዘመን ብዙዎች ወደ እርሱ እየመጡ ይፈወሱ ነበር። ምን ይሆኑ ነበር? ይፈወሱ ነበር። ምን እያሉ? ጌታ ሆይ እያሉ ስሙን እየጠሩ የእግዚአብሔርን ስም እየጠሩ ወደ እርሱ እየመጡ ዕውሮች ይበሩ ነበር፣ ለምጻሞች ይነጹ ነበር፣ ሙታኖች ይነሱ ነበር። ክብርና ምስጋና ለእርሱ ይሁንና እነ ኤልያስ የእግዚአብሔርን ስም ጠርቶ ኤልያስ አንድ ምውት አስነስቷል። የማን ስም ጠርቶ? እባካችሁ የማን ስም ጠርቶ? የማን ስም ጠርቶ? ኤልያስ የማን ስም ጠርቶ? የእግዚአብሔርን ስም ጠርቶ። ደቀ መዝሙሩ ኤልሳዕ ሁለት ምውት አስነስቷል። የማን ስም ጠርቶ? የእግዚአብሔርን ስም ጠርቶ። ኤልያስ የእግዚአብሔርን ስም ጠርቶ ዮርዳኖስን ከፍሏል። የማን ስም ጠርቶ? የእግዚአብሔርን ስም ጠርቶ። እንደዚሁ ኤልሳዕ እንደ መምህሩ ኤልያስ የእግዚአብሔርን ስም ጠርቶ ዮርዳኖስን ከፍሏል። እግዚአብሔር ልጆች እግዚአብሔር ስም ባሕር ይከፍላል። የእግዚአብሔር ስም የችግሩን ማዕበል ይከፍላል። እባካችሁ በዘመናችን ያለው የችግር ማዕበል እንዲከፈል የማን ስም እንጥራ? ንገሩኛ። የእግዚአብሔርን ስም እንጥራ። ስሙ መድኃኒት ነው።